የኔን ታሪክ ልንገርሽ። እኔ ኢትዮጵያ የት እንደነበርኩ እኔ ጎዳና ነበር የምኖረው ኢትዮጵያ። ጎዳና? ኦኬ። ጎዳና ጎዳና I never hear it, but ኢትዮጵያ ነው? ኢትዮጵያ። ኦኬ። ሙርሲ ቲክቶከሩ ሙርሲ I think so. ሙርሲ he grow up with me. I know him. Okay. ስለዚህ እኔ እናት አባቴን ያጣሁት በ3 አመቴ they died, so I was homeless. ኢትዮጵያ homeless ነበር እና እዛ በነበርኩ ሰዓት ነው አጋጣሚ my adoption parents they come to Ethiopia to visit. እሺ። so I was የሆነ አንድ ቀን ላይ እኔ ሆቴል በር ላይ ነበር እና አጋጣሚ እግዚአብሔር ጥሎልኝ ከዛ ትንሽ የእንግሊዘኛ ሞክራለሁ፣ እንዞራለን ከፈረንጆች ጋር። ከዛ በዛች ቋንቋ ነገርኩት። ከዛ ረዳኝ። አዲስ አበባ 3 አመት ኖርኩኝ። ከዛ አሁን ስፔን መጣው ማለት ነው ለኑሮ። ስለዚህ ኢትዮጵያ በጣም ሀስል አድርጌያለሁ። አሁን ይሄንን ስልሽ ፕራውድ ሆኜ ነው እሺ የምናገርሽ። አሁን እዛ ላይ ነኝ እያልኩሽ አይደለም። አሁን ከዛ ወጥቻለሁ። አሁን የምኖረው የራሴን ፋሚሊ መስርቼ ላይፍን እየኖርኩ ነው። ግን በፊት I was homeless. ዋው። ስለዚህ አሁን እግዚአብሔር ይመስገን አለፈ ያስበላችሁ ይባላል። አሁን አልፎልኛል። ግን Indeed, that makes me want to cry. No, I can't. No, don't cry. No. Life is ይኸውልሽ ህይወት አጭር ናት። ህይወት በምን አጋጣሚ እንደሚያልፍልሽ አታውቂም። አንቺ ታሪክሽን ስትናገሪ ሰምቻለሁ ስለ አባትሽ በጣም ኢሞሽናል ትሆኛለሽ አይቻለሁ። እና እኔም እንደውም አንቺ እናትሽ አለች፣ እኔ 2 ነው እናትም አባትም ነው። ስለዚህ ቢ ስትሮንግ ብዙ ጊዜ አይሻለሁ። ግን ዛሬ ላይ እኔ እናት አባቴ ሆነኝ አባት ሰጥቶኛል ፈጣሪ። አባቴን ያገኘሁት በ14 አመቴ ነው። እስከ 14 አመቴ የጎዳና ልጅ ነበርኩ። የተወሰነ አመታት ከቤተሰብ ጋር ኖሬያለሁ። ግን አየር ሜዳ ሰፈር ሙርሲ በደንብ ያውቀኛል። መኪና እየጠበቅን ካርቶን አንጥፈን እንተኛ የነበረ በጊዜው ስኳር ፋብሪካ ደቡብ ውስጥ ሃና የሚባል ሀገር አለ። ወደ ሙርሲ ከንፈራቸው የሚተለተሉት የዛ ሀገር ሰው ነኝ፣ የዛ ሀገር ተወላጅ ነኝ። ሰው እዛ ሀገር የሚመጡ መኪኖችን እየጠበቅን የቱሪስት መኪና እናጥብ ነበር ወንዝ ላይ። ዛሬ እግዚአብሔር ቀን አሳልፎልኝ ይሄው እንደምታዩኝ ያለው በህይወት። ስለዚህ ታሪክ የማይቀየር ታሪክ የለም። አንድ ነገር የምነግራችሁ ፈጣሪ ቤተሰብን ሲወስድብህ ሌላ ቤተሰብ አዘጋጅቶልህ ነው። እኔ አባት አለኝ። አሁን የሚገርማችሁ አሁን ከዚህ ወጥቼ አባቴ ጋር እሄዳለሁ ለምሳ። አየህ፣ በሰዓቱ ግን አይደለም እናትና አባት ጋር ይቀርና እህቶቼ ጋር ለመሄድ ሸይም ይዘኝ ነበር። ከባድ ነው። ስለዚህ ሁላችንም የራሳችን ቁስል አለ። በተለይ እሷ በእውነት ነው የምላችሁ፣ እግዚአብሔር ምስክሬ ነው። ታሪኳን እመረሳ ሰው አይደለም። ኢቢኤስ ላይ ተናግራለች እና ልቤን ተቻ ያረገች ሰው ነው። ስለዚህ እኔም ስላለፈልኝ ነው የማወራው። እና ፕሊስ ጋይስ፣ በተለይ የኛ ማህበረሰብ በላይፋችሁ ፕራውድ መሆን አለባችሁ። ኮንፊደንስ ሊኖራችሁ ይገባል። የጎዳና ልጅ ከሆንክ ዛሬ ሲያልፍልህ አው የጎዳና ልጅ ነበርኩ ዛሬ ላይ አልፎልኛል በል ተናገር። እኔ እቺን አጋጣሚ አግኝቻለሁ። ሶሻል ሚዲያ የምጠቀመው ለዚህ ነው፣ ሌላ አይደለም። እኔን ወክስ አርግ ስታዩ ዘዋሪ ስራ ፈት ምናምን ትልኙ ያላችሁ አይደለም። እዚህ ኢትዮጵያ በመኖር ሰዓት እንኳን ስራ ፈት አልነበርኩም። ለሹፌር ተላላኪ ነበርኩ። ሲጋራ ለኩስ አምጣ ይሉኝ ሁሉ ነበር ሹፌሮች። ጫት እቅም ነበር። ያ ጊዜ አልፏል። ፈጣሪ አሳልፎልኛል። ህመም ታምሜ ነበር። ብዙ ነገር አልፏል። ዛሬ ላይ ማርያምን ነው የምላችሁ የራሴን ቤተሰብ መስርቼ የምኖር ሰው ነው። ስለዚህ ጋይስ ምን ልላችሁ ፈልጌ ነው፣ ቢ ስትሮንግ። በተለይ ብራዘሯ እናት አባት የሌለ እዛ በቤተሰብ ምናምን የምትሸማቀቅ ኔቨር ጊቭ አፕ ብሮ። እናቴ ትሙት ነው የምልህ፣ ያልፍልሃል። ለሚያልፍ ቀን ብዙ ቃል አታውራ ይባላል። ስለዚህ ከሰው ጋር አትነካካ፣ ከሰው ጋር ቅያሜ አይኖር። እኔ ወዳጆቼ የነበሩት ሹፌሮችና የጎዳና ልጆች ነበሩ። አምሹር ነው የምላችሁ። አሁን ፈጣሪ ምን እንደምለምን ታውቃላችሁ? ህይወቴ አልፎልኛል፣ ተሳክቶልኛል።
አሁን ምለምነው ፈጣሪ ልጅ ስጠኝ ብዬ ነው። ልጄ በእኔ ፕራውድ እንዲሆን ነው የምፈልገው። ገና ዓለምን ዞራለሁ ማርያምን ነው የምላችሁ፣ ግን የምነግራችሁ አሁን ስላለፈልኝ ነው። ስለዚህ የኔ እናት እህቴ ቢ ስትሮንግ ማርያም ነው የምልሽ። አንቺ ጀግና ምንም ነገር ፊል እንዳታረጊ እሺ የኔ እናት። ለዛ ነው አሁን ቅድም እኔ አባቴ ስፓኒሽ ነው ስልሽ ደነገጥሻ? አዎ ለዚህ መወለድ ቋንቋ ነው ይባላል። እና ለኔ እንግዲህ መቼስ አምጦ ሲወልድ ብቻ አይደለም አባት የሚባለው። ከጎዳና የሚያነሱ ፈረንጆችም ከእናት ከአባት በላይ ናቸው። ቋንቋዬን አያውቅም፣ ዘሬ ምን ይሆን አያውቅ፣ የማን ልጅ ልሆን አያውቅ። እዛ ጋር ችግሬን አይቶ ብቻ ነው ያነሳኝ። ዘመድ አጥቼ አይደለም ባይዘወይ ዘመዶቼ ሀብታም ናቸው። ሀብታቸው ግን ለራሳቸው። ይኸው ፈጣሪ ያውቃል። ሙርሲ በደንብ ያውቀኛል። እኔ ሙርሲ ቲክቶከሩ ዘመዶቼ እነማን እንደሆኑ ያውቃሉ። እኔ አጎት አሜሪካን ሀገር አለኝ፣ ግን ለራሱ ነው። ለእኔ አልፎልኛል ፈጣሪ። አየህ እናት አባቴን በ3 ዓመቴ ሲወስድ ፈጣሪ እናት አባት በ14 ዓመቴ አዘጋጅቶልኝ ነው። እኔ አንድ አባት ነው ያለኝ፣ ለእኔ እናትም አባት ነው። እሱም ስፓኒሽ ነው። ተረዳችሁ? ለሰው ልጅ ደስታ ማለት ቤተሰቡ ነው። እኔ አንድ ነገር የምነግራችሁ ፈጣሪ ቤተሰብ አይንሳችሁ ነው የምለው። እግዚአብሔር ምስክሬ ነው። እኔ አሁን በፊት ማለት ነው በጣም ኢሞሽናል አለቅስ የነበርኩ ሰው ነኝ። አሁን ግን በኮንፊደንስ ነው የምናገረው። ማርያምን ነው የምላችሁ። ባይ ዘ ዌይ እኔ ችግር ላይ ችግር እንዳሳለፍ ይሄንን እንድናገር ይሄንን ኦፖርቹኒቲ የሰጠኝ አባቴ ነው። ከሜዳ ላይ ያነሳኝ ሰው ማርያምን ነው የምላችሁ። ይነግረኛል ብዙ ጊዜ በራሲ ኮንፊደንስ ይኖረ፣ በራሲ ስትናገር ታሪክን ሙሉ ነገር ተናገር፣ እንዳትደብቅ። እኔ አይደለሁም ያንተ ያቺ ጊዜና እለት በቃ ላኪ ይላሉ ፈረንጆች። ላኪ ስለሆንክ ነው፣ እድልህ ነው። ግን ሁሌ ፕራውድ መሆን ያለብህ በተነሳህበት ነገር ነው፣ ባለ ነገር ሳይሆን በተነሳህበት ነገር ነው ይለኛል ሁሌ። ማርያምን ነው የምላችሁ። እኔን እዚህ ሀገር ምኖርበት ሀገር መታችሁ ብትጠይቁ ቲክቶክ ባዮ ላይ አስቀምጫለሁ። እኔን ታሪኬ ሙሉ በሬዲዮ በቲቪ በኢንተርቪው በብዙ ነገር አቅርበውኛል። ታሪኬ ስለሚያስተምር ነው። እኔ እዚህ ሀገር የተከበርኩ ሰው ነኝ። ማርያምን ነው የምላችሁ። ያንን ግን ያከበሩኝ በምሰራው ስራ በማረገው ነገር አይደለም። ምን ያህል ህይወትን ስትራግል አርጌ ከምን አይነት ሱሶች ላይ እንደወጣው ከዛ ደግሞ የራሴ ላይፍ እንዴት አርጌ ፈጣሪ የሰጠኝን እድል እንደተጠቀምኩ ስለሚያውቁ ነው። ለዛ ነው እንጂ በስራዬ አይደለም። ስራህ አያስከብርም አባቴ፣ የሚያስከብር ማንነት ነው። ካሞን ጋይስ፣ በተለይ እኛ ኢትዮጵያውያን በማንነታችን እናፍራለን። ማፈር የለብንም። የሚያሳፍር ስርቆት ብቻ ነው። ሰው ማስቀየም ነው፣ ሰው መበደል ነው። ስለዚህ የኔ እናት አም ሶሪ ቢግ ሶሪ ኢሞሽናል ስላረኩሽ በጣም ይቅርታ። እሺ የኔ እናት በጣም ይቅርታ። እንደዚህ መስቀው እንደዚህ እንትን የምለው ጋይስ ስላለፈልኝ ነው። እውነቴን ነው የምለው። አንዳንዴ ለእኔ ራሱ ትንግርት ይሆንብኛል። ጠዋት ተነስቼ ራሴን ሳይ አባቴ ሲደውል ስፓኒሽ ሳወራ ይኸውላችሁ እኔ በ18 ዓመቴ ነው እዚህ ሀገር የመጣሁት። እኔ መጽሐፍና ማንበብ አልችልም ኢትዮጵያ። ለምን ኦፖርቹኒቲው አልነበረኝም የመማር ተረዳችሁ? ስለዚህ መጽሐፍና ማንበብ እንኳን የቻልኩት እዚህ ሀገር መጥቼ ነው። ዛሬ ላይ ከአንድ ቋንቋ በላይ እችላለሁ። የውጭ ሀገር 2 ቋንቋ አወራለሁ። በዛ ግን ፕራውድ የምሆነው ነገር የለም። ፕራውድ የሚያደርገኝ የሚያኮራኝ ታሪኬ ብቻ ነው። በቃ ሰው ልጅ እድል ከተሰጠው ምንም ነገር ከማድረግ ወደ ኋላ አይልም። ይሄንን ደግሞ በህይወቴ ዘመን ኖሬ ስላየሁኝ እግዚአብሔር ምስክሬ ነው። የሚያስደስተኝ ነገር ቢኖር ታሪኬ ብቻ ነው። ሌላ ምንም አያስደስተኝም። እኔ ስናገር ደግሞ በኮንፊደንስ ነው የምናገረው። ስለዚህ ምናልባት እኔ እንደዚህ በእግር ስሄድ ስታዩኝ ስራፈት ምናምን የምትሉ እኔ ሆቢዬ ነው መራመድ። ሆቢ ታውቃላችሁ። በቃ ያ ነው የሚያስደስተኝ። ተራራ መውጣት መውረድ ነው የሚያስደስተኝ። ለምን ህይወቴ እንደዛ ነበር፣ ተራራ መውጣት መውረድ ነበር። ስለዚህ በጣም ሪስፔክት የማረጋት እህቴ ናት። ቡል ተደርጋለች ኢትዮጵያ ላይ በጣም የተጎዳች ቅስሟ የተሰበረ ልጅ ናት። በተለይ ያው ፈረንጅ በሚል ማለት ነው። መወለድ ቋንቋ ነው ብራዘር። የፈረንጅም ልጅ ሆንክ የአበሻም ልጅ ሆንክ አንተን ሰው አርጎ ሰው ካረገ ቢግ ሪስፔክት ስጠው።
በቃ ይሄ የዚች ልጅን ታሪክ በደንብ ካስከፈ ቁጭ ብዬ ሰምቼዋለሁ። ስለዚህ ጋይሶቼ ይሄንን ስላችሁ ስለምወዳችሁና ስለማከብራችሁ ነው። ሰዎች ባይዘዌ እንደዚህ አይነት ታሪክ ስትናገሩ ሙድ ነው የሚይዙት። በተለይ የኛ ሰው ያላገጥብሃል። ታዲያ ምን ታካብዳለህ? ከሜዳ ተነስተ እዚህ ስለደረስክ ምን እናርግህ ይልሃል። አባቴ ለአንተ አይደለም እነግርህ፣ አንተ ኦልሬዲ አልፎልሃል። እኔ እየተናገርኩ ያለሁት እዛ ሜዳ ላይ ያለውን ነው፣ ለሱ ነው የምነግረው። ጫትና ሲጋራ የምታጨስ ቀጥልበት፣ እሺ። ሰው አቁም ሰላላ አይደለም የምታቆመው ብራዘሮ። እግዚአብሔር ምስክሬ ነው። እኔ ሱስ የነበረብኝ ሰው ነው። ይሄ ከንፈር የምታዩት የጠቆረው በሲጋራና በጫት ነው፣ ሌላ አይደለም። ግን ዛሬ ላይ ከኔ በላይ ጤነኛ ሰው አለ ብዬ አላምንም። እውነቴን ነው፣ ከፈጣሪ በታች ነው የምላችሁ። በእውላችሁ 4 ሰዓት እራመዳለሁ በቀን ምንም ነገር የለም። ስለዚህ ሰው ልጅ ሲቅምና ሲያጨስ ወዶ አይደለም ብራዘር፣ ያቺ ጊዜና ሰዓቷ ናት። ያቺ ጊዜ እንድታልፍ ብሎ ነው። ስለዚህ እኔ ያለፈልኝ ሰው ነኝ። በማላውቀው ስፓኒሽ ነው ያለፈልኝ። ይሄ ማንም ይመሰክር ነው፣ እግዚአብሔር ምስክሬ ነው። ስለዚህ ሁላችሁ ሰው በመሆናችሁ ብቻ ተዋደዱ። የእንትና ልጅ ነው ከእንትና ነው የእንትና ነው እንዳንባባል ፕሊስ። በጣም የምጠላው ነገር ነው። ስለዚህ ሰው በመሆናችሁ ብቻ ተዋደዱ። ማርያም ነው የምላችሁ።